ሰላም ተስፋ ይባላልኝ። ዛሬ ደግሞ የሚያሳያችሁ ደረቅ ሳሙና እንዴት መስራት በቤታችሁ እንደምትችሉና በቤት ውስጥ በምታገኘው ማቴሪያሎች መስራት እንደምትችሉ ላሳያችሁ ነው። ቀጥታ ወደ አሰራሩ እንገባለን። ወደ አሰራሩ ከመግባታችን በፊት የሚያስፈልጉን ጓንትና ማስክ ያስፈልጉናል። ይሄኛው ኮስቲክ ሶዳ ነው የሚባለው 800 ግራም ነው። ኮስቲክ ሶዳውን በ2 ሊትር ውሃ እንበጠብጠዋለን። ስናማስለው በለኛ ሙቀት ይሰጣል። ትንሽ ከቆየ በኋላ በራሱ ይቀዘቅዛል። ባዘጋጀነው 3 ተኩል ሙረ ዘይት ላይ የተበጠበጠውን ኮስቲክ ሶዳ እንጨምረዋለን። ቀጥለን በደንብ እናማስለዋለን። የተበጠበጠውን ኮስቲክ ሶዳ እና ዘይቱን ስናዋህደው ሌላ ከለር ይሰጠናል። እንደወፈረ የምናውቀው ላዩ ላይ መስመር ይሰራልናል። በመቀጠል ሰልፎኖክን እንጨምርበታለን። ቀጥለን ስልኬት እንጨምርበታለን። እነዚህን ግብአቶች ከጨመርን በኋላ በደንብ እናዋህዳለን። በመጨረሻም ከለር እንጨምርበታለን። በመጨረሻ ሽቶውን እላዩ ላይ እንጨምራለን። የሰራነውን ሳሙና በዚህ ሙሉ ላይ እንገለብጠዋለን። ሳሙናውን ሰርተን ጨርሰናል። ከዚህ በኋላ የምትመለከቱት ማሽን ቆራርጠን እናሳያቸዋለን። ማሽን ስልጠና፣ ኬሚካሎች እና ሞል እኛ ጋር ስለሚያገኙ በዚህ ስልክ ላይ ይደውሉልን።